በተደጋጋሚ ከፋኖ ኃይሎች ጋር በተያያዘ ትችት የሚቀርብበት የቀድሞው የአማራ ክልል ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ከየትኛው የፋኖ እዝ ጋር አብሮ ይሰራ ነበር፣ የትኛውን የፋኖ ኃይልስ ይጠላ ነበር የሚለውን ይዘናል። አቶ ደሳለኝ ጣሰው ከክልሉ ከፍተኛ አመራሮች ርዕሰ መስተዳድሩን ጨምሮ እንዲታገድ በተደጋጋሚ ቢፈልጉም በስልጣናቸው ግን ማንሳት አልቻሉም። ታዲያ አቶ ደሳለኝ ጣሰው ከስልጣን ለዓመታት እየተተቹም ቢሆን እንዲቀጥል ያደረጉት የፌዴራል አመራሮች እነማን ናቸው የሚለውንም በዝርዝር ይዘናል። በዚህ ፕሮግራም እናየዋለን። አቶ ደሳለኝ ጣሰው የአማራ ክልል ጦርነት ካገረሸ ጀምሮ ውሎ አዳሩስ ምን ይመስላል? ከሌሎች የክልሉ አመራሮች ጋር ያለው ተግባቦት ውሎና አዳሩን በብር ሸለቆ አድርጎ አድማ ብተናን አስመርቆ ሲመለስ በባህር ዳር ምን አይነት አቀባበል ተደረገለት የሚለውንም እናየዋለን። አቶ ደሳለኝ ጣሰው በሚመራው ተቋም ስር ሲያሰለጥነው የነበረውን የአድማ ብተና ቁጥር ያንዱን አካባቢ ከፍ የሌላኛውን አካባቢ ዝቅ ማድረግ፣ በቁጥር አለማመጣጠን፣ የሚፈልገውን አካባቢ የተለየ ቁጥር መስጠትስ ለምን ተፈልጎ ነበር የሚለውንም በዝርዝር እናያቸዋለን። አብራችሁን ቆዩ። ጠቅላይ ሚኒስትሩ በአማራ ክልል ሹመኛው አቶ አረጋ ከበደ በኩል የክልሉን ጸጥታ በክልሉ ጸጥታ በሚል መከላከያን ከክልሉ ለማስወጣት የያዘው መርሃ ግብር ይሳካ ዘንድ ትላንት በርዕሰ መስተዳድሩ ሙሲያችን ተብሎ በምር ሸለቆ በነ አቶ ደሳለኝ ጣሰው ከወራት ድካም በኋላ የተመረቀው በርካታ ቁጥር ያለው ኃይል ቀጣይ የክልሉን ደህንነትና ሰላም ያስጠብቃል ተብሎ ተስፋ የተጣለበት ሲሆን ይህ ተመራቂ አድማ ብተና ወደ ስራ ለማስገባት እንቅፋት ይሆናል ተብሎ የታሰቡ የክልሉ የጸጥታና የደህንነት ተቋም ኃላፊዎች ከምርቃን መልስ በባህር ዳር ከኃላፊነታቸው ተነስቶ አቀባበል ተደርጎላቸዋል። የቀድሞው የአማራ ክልል የጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ወደ ክልል ከፍተኛ የስልጣን ቦታ መጥተው የተቀመጡት ከዞን አስተዳዳሪነት ነበር። አቶ ደሳለኝ ጣሰው የዚህ ስልጣን ባለቤት የሆኑትም የአሁኑ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጥቆማ ሰጭነት እንደነበር የአቶ ደሳለኝ የቅርብ ሰዎች ይናገራሉ። አቶ ደሳለኝ ጣሰው በስልጣን ላይ ትችት የደረሰበት ዛሬ አልነበረም። በ2015 ሐምሌ ወር መጨረሻ ክልሉ በአስቸኳይ ጊዜ አዋጅ ስር መውደቁን ተከትሎ ኮማንድ ፖስቱን እንዲመራ በድጋሚ በአቶ ተመስገን በኩል እጩ ሆነው ሲቀርቡ መድረኩ ባለመግባባት ላይም ሆኖ አቶ ደሳለኝን ሰብሳቢ አድርጎ መሾማቸው የሚታወስም ነው። አቶ ደሳለኝ ጣሰው ከዛን ወቅት ጀምሮ ከሁሉም የክልል ካቢኔዎች ጋር የማይግባባ ለርዕሰ መስተዳድሩ የማይገዛ ብቸኛው የክልሉ ከፍተኛ አመራር ሲሆኑ አቶ ደሳለኝ ጣሰው በክልሉ መስተዳድር ምክር ቤት ድምፅን በድምፅ የመሻር አቅሙን ተጠቅሞ በመስተዳድር ምክር ቤቱ የሚወሰኑ ውሳኔዎችን ማደናቀፍ ከዚህ ምልፍ ሲል ከርዕሰ መስተዳድሩ ጀምሮ ከሁሉም የክልል አመራሮች ጋር አለመግባባቱ መጨረሻው አለመተማመን ሆነና አዳሩን ብዙውን ጊዜ በመኮድ የመከላከያ ካምፕ አድርጎ የነበረ ሲሆን የክልል ርዕሰ መስተዳድሩ ከ10 ሰዓት በኋላ በሚጠሩት ስብሰባዎች ለደህንነቴ ስጋት አለኝ በማለት ስብሰባው ላይ እንደማይገኙም የቅርብ ሰዋቸው ለሚዲያችን ሹክ ብሎናል። አቶ ደሳለኝ ጣሰው በዚህ መልኩ ነው የክልሉን ጸጥታ ቢሮ ሲመሩ የቆዩት። የቀድሞው የምዕራብ ጎንደር ዞን አስተዳዳሪ ከትላንት በፊት ደግሞ የአማራ ክልል ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው የክልሉን ሰላም ወደ ቀደመ ሁኔታው ለመመለስ ከርዕሰ መስተዳድሩ ጋር ሳይሆን ከጀነራል አማርጦ ከስልጣን እንዳልወርድ ይከላከሉልኛል ብሎ ከሚያምናቸው ጋር አብረው ይሰራል። ከዚህም መካከል የመከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ተጠቃሽ ናቸው። በተጨማሪ ጀነራል ደረቤም የቅርባቸው ሰው መሆኑም ይነገራል። የክልሉን ኦፕሬሽን ከነዚህ ጀነራሎች ጋር በመሆን ነው ሲያነሳው ሲጥለውም የቆየው። አቶ ደሳለኝ ጣሰው በጉብኝት ወይም የፌዴራል አመራሮች በተገኙበት መድረክ ካልሆነ በስተቀር ከአቶ አረጋ ጋር አይደለም አብሮ መስራት አብሮ መታየት እንኳን ያንገፈግፈዋል። ከቅርብ ወራት በኋላ ግን ከፌዴራል መንግስት ጋር በመሆን አቶ ደሳለኝ
ጣሰውን ከኃላፊነት ለማንሳት የሚሰራውን ሴራ ምክትል ጠቅላይ ሚኒስተሩ መቃወም አልቻሉም። ምክንያቱም የብዙዎች ድምጽ ሆኗል። አቶ ደሳለኝ ጣሰው በሚመራው ተቋም ትላንት የተመረቀው አድማ ብተና ከ70% በላይ የሚሆነው በጎንደር እስትንፋስ ከደብረ ታቦር እስከ አርማጮ ከጎንደር እስከ ደባርቅ መተማ ድረስ በልዩነት ለየወረዳ አመራሮች ልዩ ተልዕኮ ተሰጥቶ የተመለመለም ነበረ። ቀሪው 30% የሚሆነው ደግሞ ለዓላማው ማጣፊያ የሚሆን ከወሎ እስከ ባህር ዳር ከጎጃም እስከ ሰሜን ሸዋ ደብረ ብርሃን እንዲመለመልም ተደርጓል። አቶ ደሳለኝ ጣሰው በክልሉ ያለውን የጎጃም አመራር ለማጽዳት የሰራው ፕሮፖዛል መጨረሻው ፍሬ ሳያፈራ በተቋሙ ስምና ኃላፊነት ወክለው እያስመረቁ ከተቋሙ መነሳታቸውና በወሎየው ዶክተር እሸቴ ዩሱፍ መታካታቸውን የሚገልጽ ደብዳቤ በቢሮአቸው ተቀምጦ ነበር። አቶ ደሳለኝ ያንን አያውቁም። የጸጥታ ቢሮ ኃላፊ ነኝ ብለው ያሉት ግን ብር ሸለቆ ነው። ታዲያ አቶ ደሳለኝ በባህር ዳር የተደረገላቸው አቀባበል ከኃላፊነት መነሳታቸው ነው የተበሰረላቸው። ተወደደም ተጠላም አቶ ደሳለኝ ጣሰው በሩቅ አስበው ሲመኙት የነበረው የርዕሰ መስተዳድር የስልጣን ማዕረግ በአጭር ዓላማ ብቻ ሆኖ ቀርቶበታል። አቶ ደሳለኝ ጣሰው አብዛኛውን ጊዜ ግንኙነቱ ከጎንደር ዕዝ የፋኖ ኃይሎች ጋርም ነበር። ለዛም ነው በአቶ ያየይራድ በለጠ የሚመራው የሰላም ምክር ቤት የጎንደር የፋኖ ኃይል አመራሮችን አግኝቶ የማወያየት እድል ሲቀናው በጎጃም የሚንቀሳቀሰው የእስክንድርን አሊያም የዘመነን ፋኖ አይደለም በአካል በስልክ እንኳን የማነጋገር እድሉን አላገኘም። ይህ የሆነው ደግሞ የክልሉ የጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ከጎንደር የፋኖ ኃይሎች ጋር ምን ያህል ቅርበት እንዳለው አመላካች ነው። ምክንያቱም ይህ የሰላም ምክር ቤት የተቋቋመው በአቶ ደሳለኝ ቢሮ በኩል ስለነበረ። በመጨረሻም የ4 ኪሎ መንግስት አገልጋይ በቁጥር ሳይሆን በጀምላ የማያጣበት ክልል አማራ ክልል ሲሆን ዶክተር ይልቃልን ሸኝቶ አረጋን እንዳመጣው ሁሉ አቶ ደሳለኝን በአዲሱ የጸጥታ እንቅስቃሴ አትመጥንም፣ ሴራ ተደርሶብሃል በማለት በዶክተር እሸቴ ዩሱፍ ተክቶታል። ጠቅላይ ሚኒስተሩ እንደ ጭቃ አብኩቶ የሚያጠፈጥፈው ክልል ለዛም የራሱን ተወላጅ ቅጥረኛ አድርጎ ነውና በቀድሞው አማራ ተኮር የእስር ዘመቻ ተብሎ ከሚነሳው የእነ ክርስቲያን ታደለ እስር ጋር በተያያዘ በአዲስ አበባ ፈጻሚም አስፈጻሚም የነበሩት የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴን የአማራ ክልል ፖሊስ ኮሚሽነር አድርገው የሾማቸው። ይህ በእንዲህ እንዳለ አቶ ደሳለኝ ጣሰው እንዲያስመርቃቸው እንጂ እንዲመራቸው ያልተፈቀደላቸው የአድማ ብተና አባላት በአማራ ክልል በሁሉም ዞኖች ተበትነው አቀባበል እየተደረገላቸው ይገኛል። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እያመሰገንን ሳብስክራይብ በማድረግ ቤተሰብ ይሁኑ። ኮሜንት በማድረግ ሐሳቦን ያካፍሉ። የነገዋን ኢትዮጵያ በኢትዮ ማለዳ